በመካከላችን ከጀርመን ውጪ የመጡ ሁለት እንግዶች አሉን። እነሱም ከስዊዘርላንድ ነው የመጡትና ይሄ በዓል እንዴት ያከበሩ ነው ወንድሞቻችን እህቶቻችን? እኛም ልምድ ይኖረናል እነሱም ልምድ ይኖራቸዋልና እስቲ እንያቸው እንጎበኛቸው ብሎ ነው የመጡና አጠር ያለ መልእክት ይኖራቸዋል ለነሱ ለአንዳቸው መድረክ ልስጥ። እሺ አመሰግናለሁ። የመጣሁት ከስዊዘርላንድ ነው። አጠር አድርጌ እንዴት እንደማቀርበው አላውቅም። በተቻለ መጠን አጠር ለማድረግ ልሞክር፣ ግን አስቸጋሪ ነው። የመጣሁት ወንድሜ መላኩ ፍራንክፈርት ላይ የምታደርጉት እንቅስቃሴ እጅግ በጣም ልብ የሚነካ ስለሆነ እዚህ ግሩፕ መሃል መገኘት ስላስደሰተኝ ነው። ከሁሉ በላይ እግዚአብሔር የመረጣችሁ የእውነት የዘመኑ ጀግኖች ናችሁ። ራሳችሁን ከእምነታችሁ ጋር ተግላችሁ ካልባሌ ርቃችሁ እዚህ ስለመጣችሁ ብቻ የኢትዮጵያ አምላክ እድሜና ጤና እንዲሰጥ እመኛለሁ ለእናንተ። ሌላው የለፋ ቢወደስ የሰራ ቢከበር አረማን ማን ይደርስብን ነበር ይላሉ አበው። ለኔ በጦር ሜዳ ብቻ ሳይሆን በተግባር ገድል መክሮ ማርኮ ትግል ምን እንደሆነ መራብ መጠማት ምን እንደሆነ አሳይቶ ስልጣን ከያዙ በኋላም ደግሞ ሀገር መለወጥ ምን እንደሆነ ያሳየኝ ታላቅ ሰው ዛሬ በህይወት የሌለ ይሾመኛል ይሸልመኛል ብዬ ሳይሆን እውነት መመስከር ስላለብኝ ለታላቁ መሪ ለጠቅላይ ሚኒስትር መለስ ዜናዊ የአንድ ደቂቃ ህሊና እንድናደርግ በትህትና ጠይቃችኋለሁ። እግዚአብሔር ይመስገን። አመሰግናለሁ። ይህን ሳላረግ ብሄድ ስለሚያመኝ ብቻ ነው። ስዊዘርላንድ ውስጥ በርካታ ጊዜ ህዳሴ ግድብ ገቢ ማሰባሰቢያ ፕሮግራም በፕሮግራም መሪነት መርቻለሁ። መጀመሪያ ማድረገው ይህን ስለሆነ ነው። ሊፕ ሰርቪስ ለመስጠት አይደለም ወገኖቼ። እንደ ሰው የምግብ ማሞላለሻ ቧንቧ ሆነን ማለፍ በጣም ነውር ነው። ተወለደና ሞተ፣ በቃ አብዛኛው ታሪክ የሰው ታሪኩ ይሄ ነው። እንደ ሰው ግን በሚያልፍ እድሜ የማያልፍ ስራ ሰርቶ ማለፍ ትልቅ ነገር ነው። ኢትዮጵያ የምትታወቀው ባገጠጠ አዝም በየሀገሩ ኢትዮጵያውያንን እንርዳ ሲባል ነው የምናውቀው። በአባቶቻችን ገድል ታሪክ የአክሱም ሐውልት፣ የላሊባላ ግንብ፣ የጎንደር ፋሲለደስ ታሪክ እየዘከርን እንኖራለን ወይስ አፈር በልተው አፈር ልሰው የሀብታም ልጅ ሆነው ኑሮን ተጠይፈው ሰባት ሆነው ጫካ ገብተው መጥተው ዛሬ ለውጥ እንዳሳዩ ታጋዮቹ የበኩላችንን እንሰራለን ወይ ነው ጥያቄ። እነዚህ ሰዎች ስልጣን ይዘው ዛሬም አላረፉም። እውነት እንነጋገር ከተባለ ኢትዮጵያ የምትባለው ሀገር ፈርሳ ነው እየተሰራች ያለችው። ኮሚትመንት ይጠይቃል ወገኖቼ። ግብጾቹ ከሊቅ እስከ ደቂቅ ከጳጳስ እስከ ሼኪ በአባይ ጉዳይ አንድ ሆነው ጎድ ኦፍ ዘ ናይል ነው የሚሉት አባይን አምላክ ለግብጽ የፈጠረልን ብለው ነው የሚያምኑት። ይሄን ለውጠን ዛሬ ቀደም መላኩ ወንድሜ ከ4 ዓመት በፊት ነው ያየሁት ብሏል። እኔ ካቻምና አይቼዋለሁ። አታምኑ። ኢትዮጵያዊ በመሆኔ በጣም ነው የኮራሁት። ዴይ ኤንድ ናይት ነው የሚሰራው። ቀደም አይታችኋል። ለመሄድ የምትፈልጉ ሰዎች ተመዝገቡ አላችሁ። እንዲሁ ማንም ሰው ዝም ብሎ ተንጠልጥሎ ሄዶ አያው። ቪዛ ይጠየቃል እዛ ለማየት። ዜጋ ለሀገሩ አስተዋጽኦ ያበረከተ ማንም መደድ ሄዶ አያው። ግብጾቹ እንዲያብረው በአባይ ጉዳይ ላይ ቀን ተቀን ሲያስቡ እናንተ እዚህ መታችሁ መከራ ስታዩ ያቅማችሁ ስታረጉ የተረገሙት ደግሞ እዩዋቸው። እዛ መረገም ነው።
ፖለቲካ የራሱ ጉዳይ ነገ ያልቃል ኢህአዴግ ነገ ሲሄድ አባይ ግድብን ጠቅሎ ይዞት አይሄድም ዘላለማዊ ነው የተሰራው መንገድ የተሰራው ትምህርት ቤት ነገ ይሄ መንግስት ጠቅሎ ይዞት አይሄድም ምናልባት መንገዱን የተማሩት አሜሪካ ያሉት ፕሮፌሰር ዶክተር እኔ ከስም በፊት ባለ ታይትል አላምንም ማይም ስለሆንኩ እንደሆነ አላውቅም ድንቁርና ለድፍረት ፍቅረ ነዋይ ለክደት ነው የሚባለው ድንቁሮኝ እንደሆነ አላውቅም ድፍረት ግን የነሱ ፕሮፌሰርነት የነሱ ዶክተርነት ሀገር ለማፍረስ ነው የሚውለው የግብጾቹ ፕሮፌሰሮች ግን ታሪክ እየሰሩ ነው ያሉት ደጋረጉ ግብጾቹ እኛም ልጆቿ አሏት የሞቱላት አንዱም ፕሮፌሰር ነው እኔ ፕሮፌሰር አልኳቸው ምንድነው ልትነግሩን የምትፈልጉት ወያኔ የፖለቲካ ትርፍ ሊያገኝበት ነው አሉ እሰየው ያገኝበት ሰርቶ በዚህ ያስቀናል እንዴ እጅግ የሚያስገርማችሁ የተሰራው መንገድ ቢያልቅ እሳቸው ናቸው BMW ከማርቸዲስ የሚነዱት የኔ አባት እንደሆን ወደ ላህያ ጥፍጥሬ ይሆናል የሚጨንበት ሰው ምን ያስቀናል በዚህ እንዴት አይነት ግንዛቤ እንዴት አይነት አረራር ላይ እንዳለን ሊገባኝ አልቻለም ይሄ መረገም ነው ሌላው እንደምታውቁት ግብጾቹ ቡትሮስ ጋሊ ባንድ ወቅት የተባበሩት መንግስታት ዋና ጸሐፊ ነበሩ ያን ጊዜ የተከሉት ፖፑላሪቲ ነው ዛሬ ከኛ ይልቅ ግብጾቹን ተደማጭ ያደርጋቸው ያለው ምናልባት በኢትዮጵያ ታሪክ ውስጥ አክሊሉ ሀብተወልድ ሲጠቀሱ ኖረዋል ከዛ በኋላ ልጅ እንዳልካቸው መኮንን ተሞክሯል ከዛ በኋላ ምናልባት ኮሎኔል ጎሽ ወልዴ ተሞክሯል ሁሉም ግን በዓለም አቀፍ መድረክ ላይ ቦታውን አላገኙም ለመጀመሪያ ጊዜ ኢትዮጵያዊ ዶክተር ቴዎድሮስ አድሃኖም ከሶስቱ ውስጥ የመጀመሪያው ሰው ሆነዋል አሁን ይሄም አንድ ድል ነው I don't care ነገ ቢወድቁ I don't care እዚህ መድረሳቸው ራሱ it's a victory ስለዚህ የመጨረሻው የምርጫ ቀን የፊታችን ማክሰኞ ነው ጄኔቫ ላይ ሰላማዊ ሰልፍ ጠርተናልኛ ዶክተር ቴዎድሮስን በመደገፍ ቀደም እንዳልኳችሁ ነው I'm sorry to say this ባለው ደስ ይለኝ ነበር የተረገሙት ደግሞ ሰኞ ጠርተዋል ስለዚህ መቼስ ተመክሮን ተፈጥሮን ተመክሮ ያድነው ስለዛ አላንሳ ግን ይሄ ኩራት የኔ ኩራት ነው ነጮቹ አይኪዋቸው ጥቁሮቹ ደካማ ነው ብለው ለሚያናንቁን ሰዎች የቴዎድሮስ በዛ መመረጥ ክብርና ሞገሱ ሀገሬን ወዳለው ለምንል ኢትዮጵያውያን ሁሉ ነው የቴዎድሮስ ማሸነፍ ሞገስ የሚሆነው ለኢትዮጵያ ብሎም ለአፍሪካ ነው ስለዚህ የምትችሉና የሚመቻቹ ሰዎች በዛለት ብትገኙልን ደስ ይለኛል ሌላው አስገራሚው ነገር እዚህ የህዳሴ ግድብ ምክር ቤት በጣም ጠንካራዎች ናቸው እንቀናባችሁ ስለነበር ነው የመጣሁት እኛም የዲያስፖራ ማህበር አለን እዛ አሁን ሜይ 27 እንደዚህ አይነት 6ኛው ዓመት የሚታሰብበት ፕሮግራም አለን ሰፕተምበር ላይ ደግሞ ራሱን የቻለ የፈንድሬዚንግ ፕሮግራም አለን ይሄን ማየቴ ለኔ ትልቅ ኤክስፒሪየንስ ነው በዚህ አጋጣሚ ግን የምዕራብ ጀርመን የህዳሴ ምክር ቤት አስተባባሪዎችን ከልብ አመሰግናለሁ በተለይ መላክ ወንድሜ ተምሳሌትነት ያኮራኛል ህዳሴ ለኢትዮጵያ የሚል የውይይት ፎረም አለኝ ያ የውይይት ፎረም መታሰቢያነቱ በድፍረት ነው ማለት ለኔ ጀግናዬ ለጠቅላይ ሚኒስትር መለስ ዜናዊ መታሰቢያ ነው የመለስን ስም መጥራት ባንዳ ሆዳ ምናምን ያሰኛል ያንዳንዱ ሰው ወር ተንቀርዞ እዚህ ነው የደረሰው እኔን ግን ወዳም ይለኛል whatsoever it is ምንም ሊሉኝ ይችላሉ መለስ is a hero for me እያገነን በተግባር ሀገር ለመለወጥ ይትጉና ብዙ ማመሰገንኩ ደስ ባለኝ ነበር አንደበት ከተግባር ጋር ሲዋሃድ ያየሁት እዛ ስለሆነ ነው እኔ ተቋሚ ነበር በጣም ከፍተኛ ተቋሚ ነበር እውነቱን ለመናገር የአፍሪካ የአውሮፓና የአውስትራሊያ የቅንጅት አስተባባሪ ነበር ብዬ ሳይ
እንደዚህ ኋላና ፊት ነው የሚሄዱት ጎን ለጎን አይሄዱም አይተማመኑ በሉት ቅንጅት ነው ስለዚህ በቃኒ ብዬ በመለስ ዜናዊ በነ ሀገር እየመሩ ያሉት ሰዎች ለውጥ አሸንፎኝ ተማርኬ ነው ወልጅ አይደለም ያደግን የደገፍኩት ተማርኬ ነው በመጣራት ስለዚህ ወገኖቼ ሌላው እዚህ ውስጥ እጅግ የሚቀናበት የትግራይ ተወላጆች ማህበር ነው በአጋጣሚ የማህበሩ ሊቀመንበር ዛሬ አግኝቼ ማነጋገር ላይ ነበር ይሄ ጥንካሬያችሁ ከቴዎሪ አልፎ በተግባር የታገዘ ስለሆነ የሚቀናባችሁ መንፈሳዊ ቅናት የሚያስቀናባችሁ ነውና በተለይ ሊቀመንበሩን አቶ ሰለሞንን ከልብ አመሰግናለሁ በዚህ አጋጣሚ በእኛ ተግባር እንደምትነሳሱ ተስፋለኝ የምቀኝነት ቅናት ነው እንጂ መጥፎ መንፈሳዊ ቅናት ለእድገት ስለሚጋብዝ በጣም ነው የምታቆሩት ብቀናባችሁም እሱን አትከልክሉኝ ለምን ሰይጣናዊ ቅናት ስላልሆነ እና በዚህ አበቃለሁ ብናገር ብዙ ማለት የምችል ሰው ነኝ ግን የሰዓት እላፊ አደጋው እዚሁ ስለደረሰ ላቆመው ኢትዮጵያ ታፍራና ተከብራ ለዘላለም ትኖራለች በዘመናችን ከዚህ የበለጠ ባንዳነት የለም ልቦና ይስጣቸው አመሰግናለሁ ማንም ሰው ዝም ብሎ ተንጠልጥሎ ሄዶ አየው ቪዛ ይጠየቃል እዛ ለማየት ዜጋ ለሀገሩ አስተዋጽኦ ያበረከተ ማንም መደድ ሄዶ አየው ግብጾቹ እንዲያብረው በአባይ ጉዳይ ላይ ቀን ተቀን ሲያስቡ እናንተ እዚህ መታችሁ ስት መከራ ስታዩ ያቅማችሁ ስታረጉ የተረገሙት ደግሞ እዩዋቸው እዛ መረገም ነው ፖለቲካ የራሱ ጉዳይ ነገ ያልቃል ኢህአዴግ ነገ ሲሄድ አባይ ግድብን ጠቅሎ ይዞት አይሄድም ዘላለማዊ ነው የተሰራው መንገድ የተሰራው ትምህርት ቤት ነገ ይሄ መንግስት ጠቅሎ ይዞት አይሄድም ምናልባት መንገዱን የተማሩት አሜሪካ ያሉት ፕሮፌሰር ዶክተር እኔ ከስም በፊት ባለ ታይትል አላምንም ማይም ስለሆንኩ እንደሆነ አላውቅም ድንቁርና ለድፍረት ፍቅረ ነዋይ ለክደት ነው የሚባለው ድንቁሮኝ እንደሆነ አላውቅም ድፍረት ግን የነሱ ፕሮፌሰርነት የነሱ ዶክተርነት ሀገር ለማፍረስ ነው የሚውለው የግብጾቹ ፕሮፌሰሮች ግን ታሪክ እየሰሩ ነው ያሉት ደጋረው ግብጾቹ እኛም ልጆቿ አሏት የሞቱላት አንዱም ፕሮፌሰር ነው እኔ ፕሮፌሰር አልኳቸው ምንድነው ልትነግሩን የምትፈልጉት ወያኔ የፖለቲካ ትርፍ ሊያገኝበት ነው አሉ እሰየው ያገኝበት ሰርቶ በዚህ ያስቀናል እንዴ እጅግ የሚያስገርማችሁ የተሰራው መንገድ ቢያልቅ እሳቸው ናቸው BMW ከማርቸዲስ የሚነዱት የኔ አባት እንደሆን ወደ ላያ ጥፍጥሬ ይሆናል የሚጨንበት ሰው ምን ያስቀናል በዚህ እንዴት አይነት ግንዛቤ እንዴት አይነት አረጋር ላይ እንዳለን ሊገባኝ አልቻለም ይሄ መረገም ነው ሌላው እንደምታውቁት ግብጾቹ ቡትሮስ ጋሊ በአንድ ወቅት የተባበሩት መንግስታት ዋና ጸሐፊ ነበሩ ያን ጊዜ የተከሉት ፖፑላሪቲ ነው ዛሬ ከኛ ይልቅ ግብጾቹን ተደማጭ ያረጋቸው ያለው ምናልባት በኢትዮጵያ ታሪክ ውስጥ አክሊሉ ሀብተወልድ ሲጠቀሱ ኖረዋል ከዛ በኋላ ልጅ እንዳልካቸው መኮንን ተሞክሯል ከዛ በኋላ ምናልባት ኮሎኔል ጎሹ ወልዴ ተሞክሯል ሁሉም ግን በዓለም አቀፍ መድረክ ላይ ቦታውን አላገኙም ለመጀመሪያ ጊዜ ኢትዮጵያዊ ዶክተር ቴዎድሮስ አድሃኖም ከሶስቱ ውስጥ የመጀመሪያው ሰው ሆነዋል አሁን ይሄም አንድ ድል ነው I don't care ነገ ቢወድቁ I don't care እዚህ መድረሳቸው ራሱ it's a victory ስለዚህ የመጨረሻው የምርጫ ቀን የፊታችን ማክሰኞ ነው ጄኔቫ ላይ ሰላማዊ አምላክ እድሜና ጤና እንዲሰጥ እመኛለሁ ለእናንተ ሌላው የለፋ ቢወደስ የሰራ ቢከበር አረማን
ማን ይደርስብን ነበር ይላሉ አበው። ለኔ በጦር ሜዳ ብቻ ሳይሆን በተግባር ገድል መክሮ ማርኮ ትግል ምን እንደሆነ መራብ መጠማት ምን እንደሆነ አሳይቶ ስልጣን ከያዙ በኋላም ደግሞ ሀገር መለወጥ ምን እንደሆነ ያሳየኝ ታላቅ ሰው ዛሬ በህይወት የሌለ ይሾመኛል ይሸልመኛል ብዬ ሳይሆን እውነት መመስከር ስላለብኝ ለታላቁ መሪ ለጠቅላይ ሚኒስትር መለስ ዜናዊ የአንድ ደቂቃ ህሊና እንድናደርግ በትህትና ጠይቃችኋለሁ። እግዚአብሔር ይመስገን። አመሰግናለሁ። ይህን ሳላረግ ብሄድ ስለሚያመኝ ብቻ ነው። ስዊዘርላንድ ውስጥ በርካታ ጊዜ ህዳሴ ግድብ ገቢ ማሰባሰቢያ ፕሮግራም በፕሮግራም መሪነት መርቻለሁ። መጀመሪያ ማድረገው ይህን ስለሆነ ነው። ሊፕ ሰርቪስ ለመስጠት አይደለም ወገኖቼ። እንደ ሰው የምግብ ማሞላለሻ ቧንቧ ሆነን ማለፍ በጣም ነውር ነው። ተወለደና ሞተ በቃ። አብዛኛው ታሪክ የሰው ታሪክ በመካከላችን ከጀርመን ውጪ የመጡ ሁለት እንግዶች አሉን። እነሱም ከስዊዘርላንድ ነው የመጡትና ይሄ በዓል እንዴት እያከበሩ ነው ወንድሞቻችን እህቶቻችን? እኛም ልምድ ይኖረናል እነሱም ልምድ ይኖራቸዋልና እስቲ እንያቸው እንጎበኛቸው ብሎ ነው የመጡና አጠር ያለ መልእክት ይኖራቸዋል ለነሱ ለአንዳቸው መድረክ ልስጥ። እሺ አመሰግናለሁ። የመጣሁት ከስዊዘርላንድ ነው። አጠር አድርጌ እንዴት እንደማቀርበው አላውቅም። በተቻለ መጠን አጠር ለማድረግ ልሞክር፣ ግን አስቸጋሪ ነው። የመጣሁት ወንድሜ መላኩ ፍራንክፈርት ላይ የምታደርጉት እንቅስቃሴ እጅግ በጣም ልብ የሚነካ ስለሆነ እዚህ ግሩፕ መሃል መገኘት ስላስደሰተኝ ነው። ከሁሉ በላይ እግዚአብሔር የመረጣችሁ የእውነት የዘመኑ ጀግኖች ናችሁ። ራሳችሁን ከእምነታችሁ ጋር ተግላችሁ ካልባሌ ርቃችሁ እዚህ ስለመጣችሁ ብቻ የኢትዮጵያ ቁየን እንደ ሰው ግን በሚያልፍ እድሜ የማያልፍ ስራ ሰርቶ ማለፍ ትልቅ ነገር ነው። ኢትዮጵያ የምትታወቀው ባገጠጠ አዝም በየሀገሩ ኢትዮጵያውያንን እንርዳ ሲባል ነው የምናውቀው። በአባቶቻችን ገድል ታሪክ የአክሱም ሐውልት፣ የላሊባላ ግንብ፣ የጎንደር ፋሲለደስ ታሪክ እየዘከርን እንኖራለን ወይስ አፈር በልተው አፈር ልሰው የሀብታም ልጅ ሆነው ኑሮን ተጠይፈው ሰባት ሆነው ጫካ ገብተው መጥተው ዛሬ ለውጥ እንዳሳዩ ታጋዮቹ የበኩላችንን እንሰራለን ወይ ነው ጥያቄ። እነዚህ ሰዎች ስልጣን ይዘው ዛሬም አላረፉም። እውነት እንነጋገር ከተባለ ኢትዮጵያ የምትባለው ሀገር ፈርሳ ነው እየተሰራች ያለችው። ኮሚትመንት ይጠይቃል ወገኖቼ። ግብጾቹ ከሊቅ እስከ ደቂቅ ከጳጳስ እስከ ሼኪ በአባይ ጉዳይ አንድ ሆነው ጎድ ኦፍ ዘ ናይል ነው የሚሉት። አባይን አምላክ ለግብጽ የፈጠረልን ብለው ነው የሚያምኑት። ይህን ለውጠን ዛሬ ቀደም መላኩ ወንድሜ ከ4 ዓመት በፊት ነው ያየሁት ብሏል። እኔ ካቻምና አይቼዋለሁ። አታምኑ። ኢትዮጵያዊ በመሆኔ በጣም ነው የኮራሁት። ዴይ ኤንድ ናይት ነው የሚሰራው። ቀደም አይታችኋል። ለመሄድ የምትፈልጉ ሰዎች ተመዝገቡ አላችሁ።